ድፍረታቸው ስንታየሁ ቸኮል እንግዲህ የእስክንድር ቡችላ መሆኑ ይታወቃል። ይህን አስረግጬ እነግራችኋለሁ። ስንታየሁ ቸኮል ታስሮ ወደ ውጭ ሲወጣ ማን ያስወጣው? በተደጋጋሚ ይሄ ቪዲዮ ሰርቼላችኋለሁ። ስንታየሁ ቸኮል፣ ርስቱ፣ እነ ጌትዬ፣ እነ ታየ ቦጋለ ነግሬያችኋለሁ። ታየ ቦጋለ ይሄው በጣም ተመልሳችሁ ከሁለት ዓመት በፊት የሰራሁትን ቪዲዮ ማየት ትችላላችሁ። መረጃ አለ፣ ፈልጋችሁ እዩት። ታየ ቦጋለ፣ ርስቱ፣ እነ ስንታየሁ ቸኮል፣ እነ ጌትዬ ማን ነው የወጡት? እስኪ ፓስፖርቱ እንዴት አድርጎል? በማን ኢንቫይቴሽን ነው የወጣኸው? በማን ነው የወጣኸው ብላችሁ ስንታየሁ ቸኮልን ጠይቁት። ዛሬ ማዛ መሐመድን የአማራ ፋኖ አንድ ራሱን የቻለ ሚዲያ እንዳይኖረው ለማድረግ እየጣረ ይገኛል። ለምን እስክንድር የሰራው ትክክል ነው እያለ ስሙን ባይጠራም እናሳየ ደርቤና እነ ማዛ መሐመድን እየተሳደበ ነው። ምን ይላል ማዛ መሐመድ? የእስክንድርና ከኔ ላይ ከባልደራስ ላይ ጥላቻ ያዘችው ለደንቢዶሎ ለታገቱ ሴቶች እርዳታ ጠይቀው ሰልፍ ማድረጊያ ማስተባበሪያ ብር እርዳታ ጠይቀው መስጠት ሳንፈልግ 20 ሺህ ብር ሰጠነ። ከሰጠናት በኋላም ሰልፉ ስለተከለከለ ሪፖርት አምጪ ብለናት በዛች ቂም ያዘችብን ይላል። ስለዚህ እኔ ደግሞ ጠይቃለሁ። ከዚህም አልፎ ደግሞ ምን ይላል? ማዛ የቁስ ብሔርተኛ ነች ወይስ የአማራ ብሔርተኛ ይላል። ስለዚህ ይህን ተከትሎ ለዚህ ጥያቄ እኔ ደግሞ ጥያቄ ጠይቃለሁ። አንተና እስክንድር፣ አንተ ለእስክንድር የቁስ ገረድ ነህ ወይስ ትክክለኛ የአማራ ብሔርተኛ? የትኛውን ለአማራ ብሔርተኛ ሰርተህ ነው? የትኛውን ፋኖ አንድ እንዲሆን ጥረት አድርገህ ነው? እስኪ እያንዳንዱ ቪዲዮዎችን ፈትሻቸው። ራስህ ህሊና ያውቀዋል። የሚከፋፍል ነገር ነው የምታደርገው። እስኪ አማራን አንድ የምታደርግ ማዛነች የአማራ ፋኖ እርስ በርስ ስታገዳድል የነበረው ወይስ እስክንድር? እስክንድር ነው ማዛነች ጎንደር ድረስ ሄዳ አረንጓዴ ቢጫ ቀይ ተከናንባ መጽሐፍ ቅዱስ ተሸክማ መስቀል አንጠልጥላ የጎንደር ፋኖ ለሶስት ከፍላ እርስ በርስ ስታጫርስ የነበረች ማዛ መሐመድ ነች ወይስ እስክንድር? ሸዋ ድረስ ሂዶ በሞቱት መስዋዕት በሆኑት በእነ እሸቴ ሞገስ መቃብር